ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን በተለይ ዘመኑን የዋጁ አሰራሮችን ከመከተል አንጻር እንግዲህ ዓለም ዲጂታላይዝ እየሆነ የተለያዩ አሰራሮችን እያዘመነ የሚገኝበት ሰዓት ነውና ተቋሙ እስከዚህ አንጻር ምን ላይ ነው የሚለውን ልንቃኝ እዚህ መገናኛ 24 አካባቢ የሚገኘው የባለስልጣኑ ዋና መስሪያ ቤት ተገኝተናል። እንግዲህ ወደ ውስጥ ገብተን የተለያዩ ክፍሎች እየተዟዟረን ምን ይመስላል አጠቃላይ ተቋሙ በተለይ አገልግሎት ሰጪ ተቋም ነውና አገልግሎትን ከማሻሻል ከማቀላጠፍ አንጻር ምን አይነት ስራዎችን እያከናወነ ነው የሚለውን ሀሳብ እያነሳን ነው ቆይታ የምናደርገው። እናንተም ይህንኑ ቆይታችንን እየተከታተላችሁ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። መልካም ጊዜ። እሺ፣ በቅድሚያ አመሰግናለሁ። ስምና የስራ ድርሻ አስተዋወቀኝና ወደ ውይይቱ እንገባለን። እሺ፣ እኔም አመሰግናለሁ። የአዲስ አበባ ውሃና ፍሳሽ ባለስልጣን የኢንፎርሜሽን ቴክኖሎጂ ደጋፊ የስራ ሂደት መሪ ነኝ። ጌትነት አድማሱ እባላለሁ። መልካም። እንግዲህ ያው ዛሬ ልንቃኝ የመጣ ነው በተለይ ያው ጊዜው የሚዋጃቸው አሰራሮች አሉና እንደ አዲስ አበባ ውሃና ፍሳሽ ባለስልጣንስ አሰራርን ዘመናዊ ከማድረግ አገልግሎትን ደግሞ ተደራሽ ከማድረግ አንጻር ምን እየተሰራ ነው የሚለውን ለማንሳት ነውና እንደው እንደናንተ ዲፓርትመንት በተለይ የአዲስ አበባ ውሃና ፍሳሽ የአሰራሮችን ከማሻሻል አንጻር ምን አይነት ስራዎች ነው እየተከናወኑ ያሉት የሚለውን እናንሳ እስቲ። እሺ፣ አመሰግናለሁ። ያው እንደሚታወቀው የአዲስ አበባ ውሃና ፍሳሽ ባለስልጣን በዋናነት ለከተማ ነዋሪ ንጹህ የመጠጥ ውሃ ማቅረብና ፍሳሽን የማስወገድ ስራ ነው የሚሰራው። እነዚህን ስራዎች ለመስራት እንግዲህ ከጀርባ ሆኖ ከሚያግዙ ክፍሎች አንዱ የኢንፎርሜሽን ቴክኖሎጂ ደጋፊ የስራ ሂደት ነው እና የተለያዩ አሰራሮችን በቴክኖሎጂ ለማገዝ ጥረት እያደረግን ነው። እንግዲህ የውስጥ አሰራሮቻችንን በአጠቃላይ አውቶሜት አድርገናል፣ ዲጂታላይዝ አድርገናል። በወረቀት የሚሰራ ስራ የለም። እንግዲህ እነዚህ አሰራሮች ያው ከጀርባ ሆኖ የሚሰሩ ስራዎችን ቢሆኑ ከደንበኛው ጋር ቀጥተኛ ግንኙነት ያላቸው ናቸው። ለምሳሌ አንድ ደንበኛ አዲስ ቅጥያ ለመቀጠል ቢፈልግ እቃ ወጪ መደረጉ አይቀርም፣ ክፍያ መክፈሉ አይቀርም። እነዚህን ስራዎች በአጠቃላይ በሲስተም ታግዘው እንዲሰሩ ERP የሚባል ሲስተም አለን፣ ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ሲስተም አለን። ይሄ ሲስተም ሁሉንም ክፍሎች በሲስተም እንዲሰሩ ያደረገ ነውና የዚህ ሲስተም ስያሜው ዩኒት ፎር አግሬሶ ይባላል እና አጠቃላይ 10 ቅርንጫፍ ጽህፈት ቤት ፕሮጀክት ጽህፈት ቤትም አለን። አጠቃላይ በዚህ ሲስተም ነው የሚጠቀሙት። ከዚህ በተጨማሪ ደግሞ ያው ደንበኞች ወራዊ የውሃ ክፍያቸውን እንደዚሁ ከተለያዩ የፋይናንሻል ተቋማት ጋር ግንኙነት በማድረግ የሰራ ነው ሲስተም አለ። API የሚባል ሲስተም ነው። አፕሊኬሽን ፕሮግራም ኢንተርፌስ ነው። ይሄ ኢንተርፌስ ምንድነው የሚያደርገው? የተለያዩ የክፍያ ተቋማት ጋር ኢንተግሬሽን በመስራት ደንበኞች በመረጡበት ባንክም ሆነ እንደነ ቴሌብር የመሳሰሉትን በእነሱ ቤታቸው ሆነው ክፍያ እንዲፈጽሙ የሰራ ነው ቴክኖሎጂ አለ። ከዚሁም በተጨማሪ ደግሞ እንደ ኮል ሴንተር ደንበኞች የተለያዩ ቅሬታ ሲኖራቸው፣ ጥቆማ ሲኖራቸው፣ መረጃ ሲፈልጉ፣ ከክፍያ ጋር የተያዘ መረጃዎችን ሲፈልጉ እንደዚሁ በኮል ሴንተራችን አማካኝነት አገልግሎትን ማግኘት ይችላሉ። እንግዲህ ኮል ሴንተር ላይ 10 ቅርንጫፍ ጽህፈት ቤት ላይ በተመሳሳይ የኮል ሴንተር ባለሙያዎች አሉ። ቅሬታም ጥቆማም አገልግሎቶችን ሲፈልጉ ቀጥታ የተደወለውን ቅሬታም ሊሆን ይችላል፣ ጥቆማም ሊሆን ይችላል፣ እነዛን ተደራሽ ለማድረግ የሚሰሩ ደንበኞች ባለሙያዎች አሉ ማለት ነው። እነዛ ባለሙያዎች የሚመለከታቸው የስራ ክፍሎች ጋር በመነጋገር ቅሬታ፣ ጥቆማ፣ ማንኛውንም ነገር በአስቸኳይ የሚፈታበት አግባብ የምንሰራበት
አካሄዳለን ማለት ነው። ስለዚህ አሁን እየተሰሩ ያሉ ስራዎችን ደግሞ በየክፍሉ እየተዘዋወርኩ ማየት እችላለሁ ማለት ነው? አዎ ይቻላል። በቅርንጫፍ ጽሕፈት ቤትም በሄድ ኦፊስም ደረጃ እያንዳንዱ ክፍል አሁን ብትሄጂ በሲስተም ነው የሚጠቀመው። ማንም በወረቀት የሚጠቀም የለም። ይሄ ያው ተቋሙን በጣም ትልቅ የትራንስፎርም ያደረገ ነገር ነው በነገራችን ላይ እና ትልቅ ጠቀሜታ አለው። በቀላሉም ደግሞ ያው ኢንተርፌሶቹ ቀለል ተብለው ስለተሰሩ ሁሉም ሰራተኛ በጥሩ ሁኔታ ተላምዶታል። አዳዲሶች ደግሞ ሲገቡ ትሬኒንግ እና አፕዴቶችንም ሲኖሩ እንደዚሁ ትሬኒንጎችን እየሰጠን ወደ ስራ የማስገባት ስራ እየተከናወነ ነው ማለት ነው። እግዚአብሔር ይመስገን ጥሩ ነው ይመስገን። እንዴት ነው አንቺስ? ጋር አለን። እንግዲህ ዛሬ አንድ ርዕሰ ጉዳይ ይዤ ነው ዛሬ እዚህ የተገኘሁት። ቀደም ሲልም ከአቶ ጌትነት ጋር በተለይ እንደ ተቋም ዘመናዊ አሰራርን ከመዘርጋት አንጻር ምን እየተሰራ ነው የሚለውን አንስቻለሁ። አንተ ጋር ደግሞ በተለይ ከባንክ ጋር ያለው የክፍያ ስርዓት ምንድን ነው የሚለውን ልናነሳ ነው። ኦኬ፣ ስለዚህ አረፍ በይና ማውራት እንችላለን። መልካም። አመሰግናለሁ። እንግዲህ በቅድሚያ አመሰግናለሁ። ራስህን አስተዋውቀኝና ወደ ሀሳቡ እንገባለን። ኦኬ፣ ስሜ ዳግማዊ ለታሪክ ይባላል። በአዲስ አበባ ዋና ፍሳሽ የሲስተም ሲኒየር ሲስተም አድሚኒስትሬተር ነኝ። እንደሚታወቀው ያው የውሃና ፍሳሽ ባለስልጣን ለደንበኞች የተሻለ አገልግሎት ከመስጠት አንጻር የክፍያ ስርዓቱን ወደ ባንክ አዙሯል። ሁሉም ሰዎች ባሉበት ቦታ በሚመቻቸው ቅርንጫፎች እንዲገለገሉ ማለት ነው። ከዚህ በፊት የነበረው ከኢትዮጵያ ንግድ ባንክ እንደነበረ ሲያነሱልኝ ነበር አቶ ጌትነት። አሁን ላይ ደግሞ የተጨመረ አዋሽ ባንክ አለ። ከሁለቱም ጋር የሚሰሯቸው ስራዎች አሉ እንደናንተ እንደ አይቲ ክፍል ማለት ነው። እስቲ ምንድን ነው የሚሰራው ስራ? በተለይ በፊት ከንግድ ባንክ ጋር ስትጀምሩ የነበረውን አሰራር አንሳለኝ እስቲ ምን ነበረ? እሺ፣ አመሰግናለሁ። በቅድሚያ የነበረን አሰራር እንዴት ነበር? ፋይል ቤዝድ የሆነ ማለትም ፋይል ቤዝድ ማለት እኛ በወር ውስጥ ጀነሬት የምናደርገው የምናዘጋጀው ቢል አለ። ያን ቢል ማለትም አንድ የሽያጭ ጣቢያ ነበር የነበረ ማለትም ንግድ ባንክ ነበር። ለሱ ፋይሉን በመስጠት ፋይሉን ሸጦ ይመልስልን ነበር የነበረው አሰራር። የነበረን አሰራር የተወሰኑ ችግሮች ነበሩት። ችግሮቹ ምን ነበረ? ፋይሉን የምንቀበለው ወራት ጠብቀን እና ቀናት ጠብቀን ነው እና በቀን ውስጥ ክፍያ ደግሞ ስለሆነ ኢቭን በተለያዩ በሰከንዶች ችግሮች ይገጥሙ ነበረ። እነሱን ማስተናገድ አንችልም ነበር የነበረው፣ አይታወቅም ነበር። ከዛ በኋላ ምን አደረግን? ያን ችግር በመለየት ኤፒአይ ማለትም አፕሊኬሽን ፕሮግራም ኢንተርፌስ የሚባል ነገር አዘጋጀን። ያ ኤፒአይ ማለት ለሁሉም ባንክ ተደራሽ ማድረግ ማለት ነው። ያን ቢል ለአንዱ ከመስጠት ለሁሉም ተደራሽ የምናደርግበትን አግባብ ሰራም ማለት ነው። በዛም አሁን ላይ ከአዋሽ ጋርና ከቴሌብር ጋር እንዲሁም ከንግድ ባንክ ጋር እየሰራን ነው። አፕሊኬሽን ፕሮግራም ኢንተርፌስ ነው ያመቻቸ ነው። ያ ማለት ሌላ ከማንኛውም ሲስተም ጋር መናበብ የምንችልበት ሲስተም ዴቨሎፕ አደረግን። ሁለተኛው ደግሞ ይሄ እንደምታዩ እዚህ ጋር የምንጠቀመውን ዳሽቦርድ ቢውልት አድርገናል። ይሄ ዳሽቦርድ ማለት ብዙ ፊቸሮች አሉት። ከሪፖርታርን ወቅታዊ ከማድረግ አንጻር ለብዙ ዲፓርትመንቶች እና ለሰርድ ፓርቲም ከኛ ጋር ከሚሰሩ አካላት የውጭ ድርጅቶች ለምሳሌ እንደ ማያ ዋተር ምናምን ሪፖርቶችን ተደራሽ ማድረግ ችለናል ለሌላም አካላት ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ያለውን ነገር ምን ይመስላል አሰራሩ የሚለውን ማየት ይቻላል። በቅድሚያ እዚህ ሲስተም ላይ እንደገባን የምናገኘው እንደዛ አይነት ዳሽቦርድ ይሆናል። ይሄ ዳሽቦርድ ምን ይነግረናል? የመጀመሪያው ምን ያህል ነምበር ኦፍ ከስተመር ቢል አውጥተናል የሚለውን ይነግረናል። በመቀጠል ምን ያህል አማውንት ኦፍ መኒ ጀነሬት አድርገናል የሚለውን ይነግረናል። በመቀጠል የምናገኘው ደግሞ ምን ያህል ነምበር ኦፍ ከስተመር ከፍሏል።
ከዛ የከፈለውን በአማውንት ይነግረናል ማለት ነው። በመቀጠል የምናገኘው በፔመንት ባይ ቻናል ምትላለች። ይሄ ማለት በየትኛው ቻናል ነው እየተከፈለ ያለው። አሁን ለምሳሌ ሲቢዲዲ ይላል፣ ማለትም በሲቢ ሆኖ ስታንዲንግ ኢንስትራክሽን የሚከፍሉ ደንበኞችን ይነግረናል። እንዲሁም እንደምታዩት በአዋሽ ፔይ፣ በቴሌብር፣ በሲቢ ብር የሚለውን ይነግረናል ማለት ነው። እዚህ ጋር ኦን ኦፍ አድርጎ ቼክ ማድረግ ይቻላል ማለት ነው። የትኛው ላይ ምን ያህል ክሊክ ስናደርግ ምን ያህል ነምበር ኦፍ ብር በዛ ቻናል ተከፍሏል የሚለው ነው። ሁለተኛው ደግሞ በእኛ ወደ 10 ብራንቾች አሉ። እነዛ 10 ብራንቾች ምን ያህል ቢል ጀነሬት አድርገዋል፣ ከዛ ውስጥ ምን ያህል ውዝፍ ያልተከፈለ ውዝፍ አለ፣ ምን ያህል ደግሞ ከረንትሊ ያልተከፈለ ቢል አለ የሚለውን የምናገኝበት ሴክሽን ነው። በመቀጠል ብናገኘው ሴክሽን እንዲህ በዲቴይል ምን ያህል ነምበር ኦፍ ብራንች ሴትል እያደረገ ነው። ይሄ ሪዛልት ኤቭሪ 20 ሰከንድ አፕላይ ይደረጋል፣ ማለትም ባንኩ ላይ በሚደረገው ትራንዛክሽን ማለት ነው። ስለዚህ ከረንትሊ ያው ለምሳሌ አቃቂ የሚባለው ብራንች እስከ 64000 ደንበኛ መክፈላቸውን በሜትር ኪዩብ ምን ያህል ነምበር ኦፍ ሜትር ኪዩብ ነው ክፍያ የተደረገለት፣ ከዛ ውስጥ ውዝፉን ምን ያህል ሰብስበዋል፣ በቶታል ምን ያህል ሰብስበዋል የሚለውን ማግኘት ይቻላል። ሶስተኛ የምናገኘው ሪፖርት ከዛ ውስጥ ደግሞ ያልተከፈሉ ፎከስ አድርገን እንድንሰራበት ያልተከፈሉ ቢሎች ላይ ለመሰብሰብ እንዲረዳን እነዚህ 3 ሪፖርቶች በቅድሚያ እናገኛቸዋለን። በመቀጠል ደግሞ በዲቴይል ማየት እንችላለን ማለት ነው። በዲቴይል አሁን ለምሳሌ አንድ ደንበኛ ከፍያለሁ የሚለውን የምናረጋግጥበት የተከፈሉ ቢሎች ወይ ደግሞ ሊስት ኦፍ ፔድ ቢል ምትል ሪፖርት አለን። እዛ ውስጥ እንገባና የአማራጮች አሉን። የምንፈልግበት አማራጮች ደንበኛው የተለያየ አይነት የከስተመር ኪ ምናምን አለው። እንደምታዩ ይሄኛው ደንበኛ በዚህ ቀን ከፍሏል፣ ኢቨን እስከ ደቂቃ ሰዓቱ ድረስ ይዝልናል ማለት ነው። እነዚህ ሪፖርትን በተመለከተ በጣም ብዙ ነው። ለፋይናንሻልም ከጄል ጋር ከሪኮንሲሌሽን ጋር የተገናኘ ምን ያህል ከተከፈለው ውስጥ ሪኮንሳይል አድርጓል አላደረግም የሚል ማግኘት የምንችልበት አለ። ሌላኛው ሲስተሙ ላይ የምንጭነውን ቢል የምናስተናግድበት ሌላ ሞጁል አለን። ተጨማሪ ደግሞ የከስተመር ሰርቪስ ወይም ማለትም ቅድም ያወራ ነው የሚስተካከሉ ቢል ኮሬክት የሚደረግበት ኢንተርፌስ አለን። ያ ቢል ኮሬክት ማለት አሁን ለምሳሌ እነዚህ እንደምናያቸው ያልተከፈሉ ደንበኞች ነው፣ አንፔይድ ነው እና ምናልባት በባንክ ስቴትመንታችን ላይ ተከፍሏል የሚል ሪዛልት ካገኘን እዚህ ጋር ይሄን ስፔሲፊክ ስራ የሚሰሩ ሰዎች አሉ፣ ወደ ያልተከፈለውን ወደ ተከፈለው የሚቀይሩበት ኢንተርፌስ ነው ማለት ነው። በተቃራኒው ደግሞ ሪቨርስ የሚደረጉ ፔይድ ተብሏል። ይሄ ደግሞ ሳይከፍል እንደከፈለ ቢመጣ ሪቨርስ የምናደርግበት ኢንተርፌስ ነው። ይሄ ማኑዋሊ አንድ ባንድ የሚሰራበት ኢንተርፌስ ሲሆን በበልክም ፕሮሰስ የምናደርግበት ኢንተርፌስ አለም ማለት ነው። በበልክ በጣም ብዙ ሪኩዌስቶች ሪቨርስ ሊደረጉ ይችላሉ። እነዛን ሪኩዌስቶች ማስተናገድ የሚቻልበትም አግባብ አለ ማለት ነው። ሌላው የማንዝሊ ሪፖርቶች ይኖሩናል። የዴሊቨሪ ማለትም እኛ ለባንኩ የላክ ነው የተሸጠና ያልተሸጠ ሪፖርት አሰሰመሪ ሌብል አለን። ሌሎችም ፋይናንሻል ሪፖርቶች ብዙ ፋይናንሻል ሪፖርቶች አሉ። ከረንትሊ ከዳሽቦርዱ ጋር ያየናቸው ፊውቸሮች እነዚህን ይመስላሉ ማለት ነው።